ከአምስተኛ ማርሽ እስከ አንደኛ ማርሽ እንዴት ነው የምንቀናነሰው? አሁን ያለው ማርሹ አምስተኛ ማርሽ ነው። ከአምስተኛ ማርሽ ወደ አራተኛ ማርሽ ለመቀነስ ቀጥታ ነው ወደ ኋላ የምናስገባው ሁለት ጥርስ ማለት ነው። እንደዚህ አንድ ጥርስ እንደዚህ ወደ ኋላ ስናረግ መሃል ላይ ያለው ዜሮ ስፕሪንጉ ራሱ ወደ መሃልኛው ዜሮ ይስብልናል ማለት ነው። ከዛን ዜሮ ላይ ነው ያለው። አሁንም ቀጥታ እንደዚህ ወደ ኋላ በምናስገባበት ሰዓት አራተኛ ማለት ነው። ከአራተኛ ወደ ሶስተኛ ማርሽ ስንቀንስ ቀጥታ ነው ወደፊት ሁለት ጥርስ ማለት ነው። እንደዚህ አንድ ጥርስ እንደዚህ ወደፊት ገፋ ስናረግ ዜሮ፣ ከዛን አሁንም አንድ ጥርስ እንደዚህ ወደፊት ገፋ ስናረግ 3 ማለት ነው። ከሶስተኛ ወደ ሁለተኛ ማርሽ ስንቀንስ አንድ ጥርስ እንደዚህ መሃል ላይ ወደ ኋላ ዜሮ እናረጋለን። ከዛ በኋላ እንዲህ ወደ ግራ እናስተኛና ወደ ኋላ እናስገባለን ማለት ነው። ከሁለተኛ ማርሽ ወደ አንደኛ ማርሽ እንዴት እንደምንቀንስ ከመናገሬ በፊት ቪዲዮዬ ብዙ ሰው ጋር እንዲደርስ 5 ጊዜ ሼር ኮፕ ሊንክ በማድረግ ተባበሩኝ። መኪና መለማመድ ከፈለጋችሁ ስልኬ ባዮ ላይ ያለ ያዶ ብላችሁ ደውሉ። ከሁለተኛ ማርሽ ወደ አንደኛ ማርሽ ስንቀንስ እንዲህ ወደ ግራ ወደ ራሳችን አስተኝተን ወደ ግራ አስተኝተን እንዲህ ቀጥታ ወደፊት እናስገባለን ማለት ነው። ወደ ግራ ሳናስተኛ ዝም ብለን ቀጥታ ወደፊት የምናስገባ ከሆነ ሶስተኛ ማርሽ ይገባብናል። ምክንያቱም ስፕሪንጉ ወደ መሃል ስለሚስብብን ማለት ነው።